በስልጤዎች ምድር ባረፋ ዕለት እንኳንስ ለሰው ልጅ ጥጋብ ነው ለእንስሳት። ምክንያቱም ሙስሊሙ የክርስቲያኑን ቤተ እምነት ክርስቲያኑ የሙስሊሙን መስጊድ እየገነባለት ለዘመናት ህዝቡም ዘር፣ ሃይማኖት፣ ብሔር፣ ቋንቋ ሳለያየው እድሜ ጠገብ ገዳም መስጊድ ከተቸረው ህዝበ ሙስሊሙ አሰላም አለይኩም ወአለይኩም አሰላም እንደምን ከርመሃል እግዚአብሔር ይመስገን እየተባባሉ የስልጤ ዞን ህዝቦች ከሌሎች ህዝቦች ጋር በሃይማኖት መቻቻል በፍቅር ይኖራሉ። ታዲያ ወደዚህ ህዝብ ለመጣ እንግዳ ሀባይ በወገሬት መጣሙ ብሎ የሚቀበል ከቶ እንዳይሆን ባዳ እርጎን ገልብጦ የሚሰጥ በፍቅር ስስት የሌለበት ከደግነት በቀር የንብላ የንጠጣ የእንግዳ ብርቁ ሀገር የወቴት የቅቤ የደጋጎሽ ምድር ከሆነችው ምድር ትልቅ የምስራች ትልቅ የድል ዜማ መኖሩ ተሰማ። ዳሎቻን ከወራቤ በልማት ጎዳና በፍቅር አስተሳስሮ ከ1800 ሄክታር መስኖን ለማልማት ከ3600 በላይ አርሶ አደሮች የሚጠቀሙበት ከ1 ሚሊዮን 1 ቢሊዮን በላይ ሁሉም ተደርጎበት የካሊድና ዲጆ ወንዞች የተደመሩበት ፕሮጀክት የሚሰራበት መኖሩን ስሰማ ተደሰተ ውስጤ። መሰረተ ድንጋይ ሲጣል ከዚሁ ከስልጤ Shivar mokana sette sochana Shivar mokana sette sochana አዎ ልክ እንደ ሙሽራ ልማቱ ሲገባ እያለ ኃይሎ ጋር ሽባል ስልጤ ከእንግዲህ ዘራፍ ለልማት ነው ለእድገት ጎዳና ታሪክ እንዲሆን ድህነት ላይመጣ እንደገና ለብልጽግናው ጉዞ ለአንድነቱ ጮራ ከመንግስት ጋር ሆነን ገና እንሰራለን ስልጤዎች በሙሉ ፈርጀ ብዙ ስራ። የብሔር ብሔረሰቦች መብት ተረጋግጦ የሴቶች ተሳትፎ በአደባባይ ወጥቶ በአመራር ሚናም ወጣት ተተክቶ ፍትህ፣ እኩልነት፣ ዲሞክራሲው በርቶ ሰላማችን ሰፍኖ ልክ እንደ ዛሬው ልማትን የምናየው እንደ ሀገር ሰላም ስትሆን ነው። ኢትዮጵያ ለዘላለም ትኑር። ታዲያ ስለ ሰላም ሁሌ ደከመኝ ሰለቸኝ ሳይል በሀገራችን ካሉ ክልሎች አንዱ የሆነው የደቡብ ክልል ከሚኖሩ ዞኖች መካከል ዞኑ በርካታ ድንቃድንቅ ተፈጥሮ ሰው ሰራሽ መስህቦች ያሉባት ጠንካራ ታታሪ ህዝቦች የሰፈሩባት ከአራቱም አቅጣጫ ሰላም የሚነፍስባት የሰላም ሰገነት የሚል ስያሜ ያላት ከሁሉም ለየት የሚያደርጋቸው ህብረት መለያቸው ስራን ባለመናቅ በስራ ባህልም ዓለም ያደንቃቸው ውርስ የማይፈልጉ የቤተሰብ ምርቃ ዱዓ ነው ጸጋቸው መነሻቸው እዚህ ሀገር ነው ቤታቸው ገና በልጅነት በእናት ወተት ውጆ ህብረቱ ሲጀመር በአባቶች ደግሞ እርሻ በአንድነት ሲደመር ልክ እንደመደመር ህዝቡም የወረሰው ከጥንት ጀምሮ ስራ እየፈጠረ ስራ እየወደደ ስራውንም አክብሮ ወድቆ በመነሳት ሰርቶ ጥሮ ግሮ በአመት አንዴ እንኳን ከቀየው የማይቀር በቁጠባ ልምዱ በቁብና በድር ከሌሎች ህዝቦች ጋር ለምዶ እያላመደ የሚኖር በፍቅር እንዲያው በጥቂቱ ታሪኩ ሲነገር የሀጂ አልዬ የገስቴ ጣሂራት የአልከሶ ሸበርከሌ ጥንታዊ መስጊዳት የአይናጌ ኡርባ የውሻም ከተቸራት የአምስቱ ጊስትቻ ያረፉበት ድንጋይ ከተንጣለለበት ለመጀመሪያ ጊዜ የጁማውም ሰላት ከተሰገደበት የዳንጌሸ መስጊድ ከተገነባበት የወራቤ ስፔሻላይት ኮንፈረንስ ስፔሻል ከተንጣለለበት የሙጎ ተራራ የወይራ ፏፏቴ ቁልቁል የሚፈስበት የአርሸጣን ሐይቅ የሾቴ ፍልውሃ ከተከማቸበት የዳሎቻ ራጋ የሳቦላ ዝግባ የባህላዊ ዳኝነት ክንዋኔው ስፍራ የአጅራ ትኩስ ድንጋይ በሳተ ጋሞራ በታሪክ የሚነገር የኢማም ሲዴ መካነ መቃብር በረከተ ሰላም የጸጋ ማድጋ የጎደላት የለም ጠጋብ ነው እሷ ጋር ልጆቿን በናፍቆት ከያሉበት ስፍራ ተቃቅፈው ሲገቡ በአንድነት በጋራ ዘመር ተሰፋዝቦ አንዱም ሳይከፋ ይደምቃል ምድሩ በስልጤዎች ምድር ሲከበር አረፋ። ታዲያ በስልጤዎች ምድር ባረፋ ዕለት እንኳንስ ለሰው ልጅ ጥጋብ ነው ለእንስሳት። ምክንያቱም ሙስሊሙ የክርስቲያኑን ቤተ እምነት ክርስቲያኑ የሙስሊሙን መስጊድ እየገነባለት ለዘመናት ህዝቡም ዘር፣ ሃይማኖት፣ ብሔር፣ ቋንቋ ሳለያየው እድሜ ጠገብ ገዳም መስጊድ ከተቸረው ህዝበ ሙስሊሙ አሰላም አለይኩም ወአለይኩም አሰላም እንደምን ከርመሃል
እግዚአብሔር ይመስገን እየተባባሉ የስልጤ ዞን ህዝቦች ከሌሎች ህዝቦች ጋር በሃይማኖት መቻቻል በፍቅር ይኖራሉ። ታዲያ ወደዚህ ህዝብ ለመጣ እንግዳ ሀባይ በወገሬት መጣሙ ብሎ የሚቀበል ከቶ እንዳይሆን ባዳ እርጎን ገልብጦ የሚሰጥ በፍቅር ስስት የሌለበት ከደግነት በቀር የንብላ የንጠጣ የእንግዳ ብርቁ አገር የወቴት የቅቤ የደጋጎሽ ምድር ከሆነችው ምድር ትልቅ የምስራች